በልጅነት የእድሜ ክልል ውስጥ አሊያም ያለፈ የህይወት መጥፎ አጋጣሚዎች በሰዎች የወደፊት ህይወት ላይ ጣልቃ በመግባት እንደሚረብሽ በባለሙያዎች ዘንድ ይነገራል። ወላጆች በተለያዩ ምክንያቶች ማጣት፣ ያስተዳደግ ችግር፣ ጾታዊ ጥቃትና ሌሎች መሰል ችግሮች ሲያጋጥሙ ሰዎች ለሱሰኝነት፣ ለድብርትና ተስፋ ለመቁረጥ ስሜት ይዳረጋሉ። ይህም ደግሞ ለጸጸት እንደሚዳርጋቸው ይነገራል። ለመሆኑ አድማጮች እናንተስ ባለፈ የህይወት ታሪክ ላይ የመጸጸት ሁኔታ አጋጥሞት ያውቅ ይሆን? ላለመጸጸትስ ምን አይነት የመፍትሄ አማራጭን ተጠቅመዋል? እኛም በእለቱ ለጤናችን ጥንቅር ስለ ጸጸት ምንነት፣ መነሻ ምክንያትና ጸጸትን እንዴት መተውና አዲስ ህይወትን መጀመር እንደሚቻል ከባለሙያ ጋር ቆይታ አድርገናል። እሺ፣ ስሜ ሄኖክ እባላለሁ። የስነ ልቦና ባለሙያ ነኝ። ጸጸት ምን ማለት ነው? ጸጸት ብለን ስናስብ ብዙ ጊዜ እንግዲህ አፍተር ነው፣ ከሆነ በኋላ ነው ሰው ለዛ ነገር የሚጸጸተው፣ ከተፈጠረ በኋላ ነው። እና ይሄ ምክንያቱ ሰው ለምንድን ነው ጸጸት ውስጥ የሚገባው? መጀመሪያ አካባቢ ላይ ምክንያታዊ ሆኖ አለማሰብን ነው። ጥቅሙና ጉዳቱን ለይቶ አለማየት። ይህን ነገር ባደርግ ምን መልካም ነገር አለው፣ ባላደርግ ምን መጥፎ ነገር አለው፣ ባደርግ ምን መጥፎ ነገር አለው፣ ባላደርግ ምን መልካም ነገር አለው። እና ጥቅሙና ጉዳቱን ጊዜ ወስዶ ማሰብና ማሰላሰል እና ምክንያታዊ መሆን። ከዚህ ይሄ ካለማድረጋችን ምክንያታዊ ካለመሆን የተነሳ ሰዎች ምን ይሆናሉ ማለት ነው? ለጸጸት ይጋለጣሉ ማለት ነው። ወይኔ ባላደረግኩት ብሎ የሚጸጸቱበት መጀመሪያ ማሰብ የነበረባቸው ነው ማለት ነው። ስለዚህ ጸጸት አንድም ምክንያታዊ ሆኖ ካለማሰብ የሚመጣ ነገር ነው። ሁለተኛ ደግሞ ምክንያታዊ ሆኖ ካላሰበ ምንድነው መሆን የሚችለው? ስሜታዊ ነው መሆን የሚችለው። ስሜታዊ ሆኖ ማሰብ። ሰው ስሜታዊ ሆኖ ሲያስብ በስሜት ብቻ ማሰብ ለጸጸት ያጋልጣል ማለት ነው። ሰው በተፈጥሮ ስሜት አለው። የንዴት፣ የደስታ፣ በተለያየ መንገድ ስሜቱን ይገልጻልና ሰው ስሜት አለ። ለዚህ ስሜቱን ግን ምን ማድረግ ይችላል? ማኔጅ ማድረግ ይችላል ወይም መቆጣጠር ይችላል። ሰው ስለሆነ ማሰብ ጭንቅላት ስለተሰጠው የሚያስብበትን ስሜትም ስለተሰጠው ሁለቱን ባላንስ ማድረግ ይችላል። ስለዚህ ሰው ከስሜቱ ወጥቶ ወዲያው ስሜቱ የመጣበትን ወይም ደግሞ ስሜቱ አድርግ ያለውን ነገር ከማድረግ ይልቅ መጀመሪያ ወደ ሀሳብ ማስቀደም አለበት። ሀሳብን ስናስቀድም ደግመን ስናሰላስል ለጸጸት መጋለጥ ያለን እንትን ይቀንሳል ማለት ነው። ስሜታችንን ሞር ባሰብን ቁጥር ደግሞ ለጸጸት የመጋለጥ ነገር አለ ማለት ነው። ይህ ማለት ስሜታችንን እንትን አናድርግ ወይም ማለት ሳይሆን ባላንስ ማድረግ ያስፈልጋል ማለት ነው። ሰዎች የጸጸት ስሜት ውስጥ እንዲገቡ መነሻ ምክንያት ሊሆኑ ይችላሉ ያሉትን ጉዳዮች ነግረውናል። ለምሳሌ ሰልፍ ክሪቲሲዝም ብለን የምንጠራው ነገር አለና ለምሳሌ ብዙ ሰዎች ጸጸት ውስጥ የሚገቡበት ምክንያት አንድም ምክንያታዊ ባለመሆን፣ ሁለተኛ ስሜታቸውን ከመስማት አንጻር ነው። ሌሎችም ምክንያቶች አሉ። ለምሳሌ ፒር ፕሬዠር ወይም ደግሞ የጓደኛ ግፊት፣ የአቻ ግፊት ብለን የምንጠራው በቃ ወጣት እያለን ወይም ደግሞ ከጓደኞቻችን ጋራ ብዙ ጊዜ ስለምናሳልፍ እነሱ ያሉንን የምንሰማው ምክንያታዊ ከመሆን ኖ ከማለት ይልቅ ወይም ደግሞ አንዳንድ ጊዜ ኖ ማለትም እንፈራለን ከነሱ ላለመለየትና እነሱን ለማስደሰት ስንል የኛን ደስታ ልናጣ እንችላለን። መጨረሻ ላይ ጸጸት ውስጥ ልንገባ እንችላለን። ጸጸትን ስናስብ እንግዲህ ከአንድ አቅጣጫ ብቻ አይደለም፣ ብዙ ነገሮች አሉ። አልኮል ሊሆን ይችላል፣ ድራግ ውስጥ መግባት ሊሆን ይችላል፣ ሌሎችም ነገሮች አሉ እና እነዚህ ነገሮች ምክንያቶች ናቸው እንደ ምክንያት ከወሰድን ማለት ነው። ሌላኛው ጸጸት ሰው ለምን አደረግኩ ብሎ ያንን ነገር ራሱን የሚወቅስበት ማለት ነው። ራሱን መውቀስ ማለት ነው። ግን ራሱን መውቀስ ጥሩ ነው። ለምን አደረግኩ ብሎ መጸጸት ጥሩ ነው። ግን ጸጸቱ ወዴት ነው የሚመራው? አሁን ትልቁ ነገር ሰዎች ተጸጽቶ ዳግም አዲስ ህይወት መጀመር የሚችሉ ከሆነ ኢትስ ጉድ፣ መልካም ነው። ጸጸት ላይ ሁሉ ጊዜ ያንን እየተጸጸቱ መኖርም ትክክል አይደለም። ትላንትና ላይ መኖር ጥሩ አይደለም። ነገን ማሰብ፣ ትላንትና የምንማርበት ከሆነ፣ ትላንትናን የሆነ ትምህርት የምንወስድበት ከሆነ፣ የሆነ ነገር የምንረዳበት ከሆነ ለነጋችን ይጠቅመናል ማለት ነው። ግን ትላንትና ላይ ሁሉ ጊዜ ቆሞ መኖር ነገን ያበላሽብናል። ለዛ ነው የትላንትና ላይ በጣም ብዙ ሰዎች ቆመው በጸጸት ህይወታቸውን ያጡ ሰዎች አሉ። ወደ ሱሳይድ ኮሚትመንት ውስጥ የገቡ ሰዎች አሉ። እና ሁለት ነገር አለ ማለት ነው። አንዳንድ ሰዎች ተጸጽተው ከዛ ጸጸት እንትን ብለውም ራሳቸውን አስተካክለው አጀስት አድርገው አዲስ ህይወት ይጀምራሉ፣ አዲስ ምዕራፍ ውስጥ ይገባሉ። ሌሎቹ ደግሞ በቃ አንዴ ህይወት የተበላሸ ከዚህ በኋላ ምንም ተስፋ የለኝም፣ ህይወት የሚባለው ነገር አያስፈልገኝም ብሎ ራሳቸውን የሚያጠፉና ትላንትናቸው ላይ እየቆዩ በእርግጥ በህይወትም እየኖሩ የተጸጸቱም ይኖሩ አሉ። አዲስ ህይወት ማይጀምሩ ራሳቸውን ኔሰሰርሊ ላያጠፉ ይችላሉ። እነዚህ ሰዎች ግን በቃ የሆነ ሱስ ውስጥ ሊገቡ ይችላሉ። የሆነ ቦታ ላይ ቁጭ ብለው አንዴ ላይፍ የተበላሸ ብሎ
በእርግጥ እኮ ላይፍ እኮ እየኖረ ነው፣ እድሜ እየጨመረ ነው እና መሆነ ነገር መስራት ይችላሉ፣ ማድረግ ይችላሉ። ምናልባት እነሱ አንዴ ተጸጽቶ ከዛ በፊት እኮ ደህና ህይወት እየኖረ ያለው ሰው ድንገት በሆነ ምክንያት በሆነ አደጋ እኮ ሞቷል። እነሱ እዛ ጸጸት ላይ ናቸው፣ እነሱ በህይወት እየኖሩ ነው። እና አንዳንድ ጊዜ ነገሮችን በዚህ መልኩ ማሰብ ብንችል፣ በትላንትና ላይ መቆም ህይወትን ያባላሻል። በትላንትና ላይ መማር፣ ትላንትና ላይ ቆመን መማር ነገን ማሰብ ግን ህይወትን ያስተካክላል ማለት ነው። እና ሁለት አይነት መልክ አለው ሰዎች። በጸጸት በብዛት የሚጸጸቱ ሰዎች ብዙ ጊዜ ይታያል፣ ፊታቸው ላይ ይጨነቃሉ፣ መጨነቅ ይታይባቸዋል፣ አለመረጋጋት ይታይባቸዋል። እና ነገሩ ከጸጸት ከሚጸጸቱበት ነገር ጋር ምን ማድረግ አለባቸው? ዲል ማድረግ አለባቸው፣ ማውራት መቻል አለባቸው፣ ማሰብ መቻል አለባቸው፣ ጊዜ መውሰድ መቻል አለባቸው። ወይም ደግሞ ከባለሙያ ጋር ማውራት አለባቸው፣ ከጓደኛ ጋር ማውራት መቻል አለባቸው። ጊዜ መውሰድ ያስፈልጋል። ልክ ሰው የሆነ ስህተት ውስጥ ለመግባት እንኳን ጊዜ እንደሚወስድበት ከዛ ስህተት አስተካክለው ጥሩ ላይፍ ጥሩ ህይወት ለመጀመር ደግሞ ማሰብ መቻል፣ ጊዜ መውሰድ መቻል አለበት። ምናልባት ስሜታችን በአንድ ጊዜ ልናስተካክለው አንችል፣ ቀናቶች ሊፈጁበት ይችላል፣ ሳምንት ሊፈጅ እንደየሰው ጥንካሬ ነው። እና ስለዚህ ለራሳቸው እንዳልኩሽ ይቅርታ አድርገው ሌላ ማንነት ፈጥሮ እንደገና መኖር ይችላል። ጸጸት ያለፈ የህይወት መጥፎ አጋጣሚ ላይ ትምህርት ወስዶ ለማለፍ የሚረዳ ቢሆንም እንኳን በተደጋጋሚ በነገሮች ላይ ራስን መውቀስ ግን የነገ ህይወትን ሊረብሽ፣ ሰዎች ተስፋ እንዲቆርጡና ራሳቸውን እስከ ማጥፋት ደረጃ ሊያደርስ እንደሚችል ተገልጿል።